ተመልካቾቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደምን ሰንብታችኋል በቢላል ኮሙኒኬሽን የተዘጋጀ የሚቀርብላችሁን የቢላል ሾው እንግዳችንን ፕሮግራም የመጨረሻውን ክፍል ከዳይ ኻሊድ ክብሮም ጋር ያደረግን ያለነውን ዝግጅት ነው ይዤላችሁ የቀረብኩት ቁርአንና ዘመናዊ ሳይንስ ምን ይላሉ ቀደም ሲል ያነሳና የሳይንስ ውጤቶችን በቁርአን ያረጋግጠን ያነሳናቸው የነበሩ ነጥቦች አሉ በርካታ ነጥቦችን ነው ያነሳን የነበረው ሌሎች ምናነሳቸውም በርካታ ነጥቦች አሉ እናንተ ግን በያላችሁበት ሆናችሁ ይህንን ፕሮግራም ስትከታተሉ ከርዕሰ ጉዳዩ ጋር የሚያዝ ጥያቄ ካላችሁ በስልክ አድራሻችን ልታደርሱን ትችላላችሁ ከዚህ ከኤምብሪዮሎጂ ዘርፍ ጋር በተያያዘ በእርግጥ ሰውን ከነጠረ ጭቃ ፈጠር ነው ከዚያም በተጠበቀ መርጊያ ማህፀን ውስጥ የፍትወት ጠብታ አደረግ ነው ከዚያም ጠብታዋን በ40 ቀን የረጋ ደም አደረግ ነው ፈጠር ነው ከዚያስ ኤምብሪዮሎጂ የስነ ጽንስ እድገት የሚያጠና ሳይንስ ነው ኤምብሪዮሎጂ ቁርአን በኤምብሪዮሎጂ ዘርፍ ወይም ደግሞ በጽንስ ዘርፍ ወይም የሰው ልጅ አፈጣጠርን ታሪክ በርካታ የቁርአን አንቀጾች የኑኔታ አብራርተውታል በቅርብ ዘመናዊ ሳይንስ የደረሰባቸው እውነታዎች ማለት ነው እነዛን ሁኔታዎች ከማብራራት ያስቀድሜ ግን አንተም የጠየቀኝን ጥያቄ ከማንሳቴ በፊት አንድ ነገር ትዝ እንዲለኝ ያደረከኝ በአንድ ወቅት የአረብ ተማሪዎች የቁርአን አንቀጽን አንደኛ የቁርአን አንቀጽ መሰረት በማድረግ በሱረቱል ፉርቃን ምዕራፍ 5 ቁጥር 59 ላይ ያለውን ማለት ነው if you don't know go and ask the people who knows የማጣቁ እንደሆነ የውቀት ባለቤቶችን ጠይቁ ማለት ይገልጻል በነገራችን ላይ ሌላ ቦታም ይጠቅሳል የነን የቁርአን አንቀጽ በሱረቱል ነህል ምዕራፍ 16 ቁጥር 43 ሱረቱል አንቢያ ምዕራፍ 1 ቁጥር 7 ላይ if you don't know go and ask the people who knows የማጣቁ እንደሆነ የውቀት ባለቤቶችን ጠይቁ በማለት አላህ Subhanahu Wa Ta'ala የውቀት ሊቃውንቶችን ከኛ ውቀት ውጪ የሆነ ነገር እንድንጠይቅ ይገልጻል ያብራራልናል እና አረብ ተማሪዎች ይሄንን የቁርአን አንቀጽ መረ በማድረግ በቁርአን ውስጥና በሐዲስ ውስጥ የተገለጹ ስለ ኤምብሪዮሎጂ ወይም ስለ ጽንስ እድገት የሚያወሩ 80 የሚሆኑ ጥያቄዎች በካናዳ ቶሮንቶ ዩኒቨርሲቲ ውስጥ በሚገኝ ፕሮፌሰር ጊዝሞር ተብሎ ለሚጠራ ቼርማን ነው በአናቶሚ ዘርፍ ኤምብሪዮሎጂ እጅግ በጣም ዓለም ላይ አሉ ከሚባሉ ሊቃውንቶች መካከል አንዱ ነበርና ይሄንን ጥያቄ አቅርበውለት ነበር 80 የሚሆኑ ጥያቄዎች በኤምብሪዮሎጂ ወይም በጽንስ ዘርፍ ቁርአን የሚያስተምረውን ቁርአን የሚገልጸው ነጥቦችና ፕሮፌሰር ጊዝሞር ይሄንን 80 ጥያቄ ከተጠየቀ በኋላ ምን ምላሽ ነበር የሰጣቸው የዛሬ 30 ዓመት አለ የዛሬ 30 ዓመት ቢሆን ኖሮ ይሄን ጥያቄ እየጠየቃችሁን ከ50% በላይ ልመልስላችሁ በፍጹም አልችልም ነበር ያለው እና ፕሮፌሰር ጊዝሞር በቁርአን ውስጥና በሐዲስ ውስጥ የተገለጹ 80 የሚደርሱ ስለ ጽንስ እድገት የሚያወሩ አናቅስቶች በተሰጠው ጊዜ ምንድነው ያለው እነዚህ 80ዎቹን በአጠቃላይ ልክ ናቸው አይደለም ማለትም አልችልም ምክንያቱም እኔ ራሱ ያልደረስኩባቸው እኔ ያላወቅኩባቸው በርካታ እውነታዎች በውስጡ ስላቀፈ በማለት ከነዛ መካከል it mentioned in Surah Iqra chapter 96 verse number 1 to 2 በሱረቱል ኢቅራ ምዕራፍ 96 ከቁጥር 1 እስከ 2 ላይ ያለውን የቁርአን አንቀጽ ይጠቅሳል proclaim in the name of your Lord who created each and everything አንበብ በዛ ሁሉም በፈጠረው ጌታ ስም ቁጥር 2 ላይ created man from a clinging substance or a cloth የሰው ልጅ ከረጋ ደም በፈጠረው ጌታ ስም ይላል የሰው ልጅ ኻለቅ ወይም ከረጋ ደም መፈጠሩን አስቀድሞ ፕሮፌሰር ጊዝሞር ያውቅም ነበር ከዛ በኋላ በላብራቶሪ ጥናት ውስጥ ይሄንን ሁኔታ ገብቶ ተመለከተው በጣም በሚደንቅ ማይክሮስኮፕ ሁኔታውን አጤነው ከዛ በኋላ ቁርአን የገለጸውን ሁኔታ ትክክለኛ ሆኖ አገኘና እጅግ በጣም ተገረመ ከዛ በኋላ ፕሮፌሰር ጊዝሞር በተሰጠው 80 ቁርአንና ሐዲስ መሰረት አድርገው ስለ ኤምብሪዮሎጂ ጥናት የሚያስተምረውን የቁርአን እና የሐዲስ አስተምሮቶችን እስላም በጉዳዩ ላይ የሚለውን ካጣይና በኋላ ከመረመረ በኋላ ነገሮችን በሙሉ አምኖባቸው ዘመናዊ ሳይንስ በቅርብ እንዳረጋገጠ ይሄንን ሁኔታ ደርሶበታል ይህ ማለት እንግዲህ ከ60 ዓመት በፊት ማለት ነው ከ60 ዓመት በፊት ማለት ነው ከ60 ዓመት በፊት ቁርአን የጠቀሳቸው ነጥቦች ዘመናዊ ሳይንስ ከ60 ዓመት በፊት ነው እውነታዎቹ ላይ የደረሰበት ለምሳሌ ሱረቱል አለቅ ምዕራፍ 96 ቁጥር 2 ላይ ያለውን ማለት ነው አስቀድሞ የጠቀስኩትን የቁርአን አንቀጽ ከዛ በኋላ ፕሮፌሰር ጊዝሞር ምንድነው ያለው I have no objection in accepting that the prophet peace and blessing be upon him is the messenger of Almighty God Allah እኚህ መልእክተኛ እኚህ ታላቅ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከፈጣሪ ዘንድ የተላኩ መልእክተኛ መሆናቸው ምንም አያጠራጥረኝም and the Quran has to be a divine revelation ቁርአንም ደግሞ መለኮታዊ ቃል እንጂ ሌላ በፍጹም ሊሆን አይችልም በማለት ቁርአንን
የህይወት መመሪያቸው እስልምናን የህይወት ጎዳናቸው አድርገው ተቀብለው አላህ Subhanahu Wa Ta'ala በአህዳዊነትና በብቸኝነት የሚያመልኩ ሙስሊም ነበሩ። ፕሮፌሰር ኪዝሞር ማለት ነው ወደ እስልምና ገብተው በዚህ ሳይንሳዊ ጥናታቸው ቁርአን ይገለጻላቸው። ከዛ በኋላ እሳቸው የጻፉት አንድ መጽሐፍ ነበር The Developing Human የሚል መጽሐፍ ማለት ነው። The Developing Human በሚለው መጽሐፋቸው ውስጥ ቁርአንና ሐዲስ ውስጥ ያገኙትን ስለ ኤምብሪዮሎጂ ጥናት አካተውበት ሁለተኛ እትማቸው ላይ በአንድ ግለሰብ የተጻፈ በወቅቱ ማለት ነው እሳቸው በነበሩበት በአንድ ግለሰብ የተጻፈ ድንቅ መጽሐፍ ተብሎ ተሸልመዋል በዚህ መጽሐፋቸው ማለት ነው። በተለያዩ ዩኒቨርሲቲዎችም The Developing Human የሚለው መጽሐፍ ታገኘዋለህ። ኤምብሪዮሎጂ ወይም የጽንስ እድገት ላይ በጣም ሰፊ ትንታኔ የሚሰጥ ድንቅ መጽሐፍ ነው። ወደ ነጥባችን ስንመለስ ቁርአን ስለ ኤምብሪዮሎጂ በርካታ ነገሮች ብለዋል። አንተ የጠቀስከው ሱረቱ ሙእሚኑን ምዕራፍ 23 ከቁጥር 12 እስከ 14 ላይ ያለውን የቁርአን አንቀጽ ነው። ቁርአን የሰው ልጅን አፈጣጠር ደረጃ እጅግ በጣም በሚያስገርም ሁኔታ ፍንትው ባለ ሁኔታ ዘመናዊ ሳይንስ በቅርብ ያረጋገጣቸውን የዛሬ 1432 ዓመት አጽድቀዋል። ለምሳሌ የሰው ልጅ ከቁርአን ውስጥ ከኑጥፋ እንደተፈጠረ ይገልጻል። ማን has created from ኑጥፋ ከኑጥፋ ወይም ደግሞ ከፍትወት ጠብታ ከስፐርም እንደተፈጠረ ይገልጻል። በርካታ የቁርአን አንቀጾች ለዚህ ዋቢ አድርገን መረጃ ማቅረብ እንችላለን። በሱረቱ ነህል ምዕራፍ 16 ቁጥር 4 በሱረቱ ካፍ ምዕራፍ 18 ቁጥር 37 በሱረቱ ላጅ ምዕራፍ 22 ቁጥር 5 በሱረቱ ሙእሚኑን ምዕራፍ 23 ከቁጥር 12 እስከ 14 በሱረቱ ፋጢር ምዕራፍ 35 ቁጥር 11 በሱረቱ ያሲን ምዕራፍ 36 ቁጥር 77 በሱረቱ ጋፊር ምዕራፍ 40 ቁጥር 67 በሱረቱ ነጅም ምዕራፍ 53 ከቁጥር 45 እስከ 46 በሱረቱ ቂያማ ምዕራፍ 75 ከቁጥር 37 እስከ 38 በሱረቱ ያሲን ኢንሳን ምዕራፍ 76 ቁጥር 2 እና በሱረቱ አብስ ምዕራፍ 80 ቁጥር 19 ላይ we have created a man from ኑጥፋ የሰው ልጅ ከኑጥፋ ወይም ፍትወት ጠብታ ከስፐርም ፈጠር ነው በማለት ይገልጻልና እንግዲህ አስተውል የሰው ልጅ ከስፐርም ፈጠር ነው ከፍትወት ፈጠር ነው በማለት የዛሬ 1400 ዓመት ይህንን እውነታ መግለጽ ማብራራት መለኮታዊ ካልሆነ ከአንድ ከጌታ ከዘንድ ካልመጣ እጅግ በጣም የሚከብድ ነገር ነው። ምክንያቱም ስፐርም ፕላስ ኤግ is equal to zygote ስፐርም የፍትወት ጠብታው ከወንዱ ዘር ከሴቷ ዘር ጋር በሚጸጋበርበት ወቅት ያ ማለትም ከእንቁላል ጋር በሚጸጋበርበት ወቅት ጽንስ ይፈጠራል። ዘመናዊ ሳይንስ ዛሬ እንደሚነግረን ከ3 ሚሊዮን በላይ የሚሆን አንድ ወንድ ልጅ ኢጃኩሌት ሲያደርግ ወደ ሴቷ ማህፀን የዘር ፈሳሹን ሲያገባ 3 ሚሊዮን የሚሆኑ የስፐርም ሴሎች ነው ወደ ሴቷ ማህፀን የሚገባው። ከ3 ሚሊዮን ስፐርሞቹ አንዱ ብቻ ነው እንቁላሉን አክሽፎት ጽንስ የሚፈጠረው። ይሄ እጅግ በጣም የሚያስገርም የሚያስደንቅ እውነታ ነው። በጣም የሚገርም ነገር ነውና ይሄ ክስተት ይፈጠራል። ዛይጎት ይመጣል። ከዛ በኋላ ጽንስ ይቀጥላል። ከዛ በኋላ ነው አንተ ያነሳው የቁርአን አንቀጽ ላይ የሚመጣው ከፍትወት ጠብታ ፈጠረው ከዛም ከረጋ ደም ይላል። ከዛ በ40 ቀን እንዲህ ያለ ነው ስቴጁ ሄደው ከዛም ከረጋ ደም ከዛ በኋላ ከተላመጠ ቁራጭ ስጋ መሰል ነገር ይላል። ቁራጭ ስጋ ይሆናል። የተላመጠው ስጋ ይሆናል። ከዛ በኋላ የተላመጠው ስጋ ወደ አጥንትነት ይቀየራል። ያ ወደ አጥንትነት የተቀየረው ስጋ ደግሞ ስጋ ይለብሳል። ወደ አጥንትነት የተቀየረው ስጋ ይለብሳል። ከዛ በኋላ ሙሉ ፍጥረት አድርገን ፈጠር ነው በማለት በሱረቱ ላጅ ምዕራፍ 2 ቁጥር 5 እንዲሁም ደግሞ በሱረቱ ሙእሚኑን ምዕራፍ 23 ከቁጥር 12 እስከ 14 የነን ሁኔታ ጌታችን አላህ Subhanahu Wa Ta'ala በመለኮታዊ ቃል ይገልጻል። ስለዚህ እጅግ በጣም ስለ ኤምብሪዮሎጂ ቁርአን ውስጥ የተተነተኑትን ለማብራራት ከአንድ ሰዓት ያህል በትንሹ ከአንድ ሰዓት ያህል በላይ ይፈጅብናል። ቁርአን የገለጻቸው ዘመናዊ ሳይንስ በቅርብ ያረጋገጣቸው እውነታ ማለት ነው። ስለዚህ ቁርአን እንደሚያስተምረው ዘመናዊ ሳይንስም አሁን በቅርብ እንዳረጋገጠው ስለ ጽንስ እድገት ስለ ኤምብሪዮሎጂ ሰፊ ትንታኔን ይሰጣል። በዚህ ዘርፍ ላይ ጥልቅ እውቀት ማግኘት የፈለገ ሰው The Developing Human የሚል ፕሮፌሰር ኪዝሞር የተጻፈው መጽሐፍ ቢያነቡ ሰፊ ትንታኔ የቁርአንም ታምራነት ድንቅነት ዘመናዊ ሳይንስ በቅርብ የደረሰባቸው እውነታዎች ቁርአን በምን መልኩ እንደገለጻቸው ይገነዘባሉ ብዬ ተስፋ አድርጋለሁ። አላህ knows best አላሁ አለም። ቀደም ሲል የጠቀስካቸውን የቁርአን አንቀጾች በተለይም ከዚህ በእርግጥ ሰውን ከነጠረ ጭቃ ፈጠር ነው የሚሉ አሁን ብዙ ሰዎች ጋር ምንድነው የምትሰማው እነዚህ አገላለጾች ይጋጫሉ። ቀደም ሲል ያነሳቸው አገላለጾች ይጋጫሉ ወይንም ደግሞ ግልጽነት የለባቸውም ብለው የሚያነሱት ጥያቄ አለ። ለዚህ ምንድነው ምላሹ? It is not contradiction but it is contradistinction. What is the meaning of contradiction and contradistinction? ግጭት አይደለም ይሄ contradiction ሳይሆን contradistinction ነው። ኮንትራዲክሽን ማለት በአንድ ጉዳይ ላይ ሁለት የተለያዩ ሐሳብ ሲመጣ ግጭት ይባላል። ለምሳሌ መሐመድ ሲራጅ እድሜ 42 ነው የሚል የቀበሌ መታወቂያ ላይ ቢኖርና የትምህርት ቤት መታወቂያ ላይ ደግሞ 22 ነው ቢል እድሜ ስንት ነው ተብሎ ጥያቄ ይጠየቃል። ምክንያቱም በእድሜ ላይ ሁለት የተለያዩ ነገሮች መጥተዋል። አንዱ 22 ይላል፣ አንዱ 42 ይላል። የቱን እንቀበል? ስለዚህ የግድ አንደኛውን መምረጥ የግድ ይለናል ማለት ነው። ስለዚህ ይሄ ኮንትራዲክሽን ነው፣ ግጭት ይባላል። የቁርአኑ ግን የሰው ልጅ ከፍትወት ጠብታ ፈጠር ነው
ከዛም ከረጋ ደም ከዛም በኋላ ደግሞ ከተለመጠ ቁራጭ ስጋ ከዛም በኋላ አጥንቱን ስጋ ለበስ ነው ወይም ስለ አደም አለይሂ ሰላም አፈጣጠር ሲነግረን ከአፈር ፈጠር ነው ከዛም ከጭቃ ከዛም ከሚገማ ጭቃ ከዛም ከሚጨለጨል ጭቃ ከዛም በኋላ እንዲያለ ታሪኩን ሁኔታውን የሚገልጽልን ኮንትራዲክሽን ግጭት ሆኖ አይደለም ኮንትራዲስቲንክሽን ነው ስለ ጉዳዩ ተጨማሪ ማብራሪያና ገለጻ እየሰጠን ያለው ስለዚህ ግጭት ሳይሆን ተጨማሪ ማብራሪያ ነው እየገለጸ ያለው ለምሳሌ እንበልና የቁርአን አንቀጽ በግልጽ ለመረዳት የሰው ልጅ ከፍትወት ጠብታ ፈጠር ነው አለ አላህ ከፍትወት ጠብታ ፈጠር ነው ካለ በኋላ ደረጃውን ነገረን የላይፍ ሳይክሉ ወይም ደግሞ የህይወት ውደቱን እያብራራልን ያለው ለምሳሌ አንድ እህታችን አይሻ የምትባል እህት ብትኖረን ሻይ እንዳፈላች ነገረችን ሻይ ያፈላው አለችን ከዛ በኋላ ትንሽ ቆየችና በነገራችን ላይ ሻዩን ያፈላውት በሻይ ቅጠል ነው አለች ከጥቂት ደቂቃ በኋላ ባይዘዌ ሻዩን ያፈላውት ስኳር ጨምሬበት ነው አለች ስለዚህ ቅድም ሻይ ቅጠል ስላለች አሁን ስኳር አለበት ስላለች ይጋጫል ማለት አይደለም ሻዩን ያፈላውት በሻይ ቅጠል ነው ብላ ቆይታ ደግሞ ሻዩን ያፈላውት በስኳር ነው ካለች ይሄ እየተጋጫ አይደለም እኮ ስለ ሻይ ያፈላሉ ዝርዝር ማብራሪያ እየሰጠችን ነው ትንሽ ቆየችና ደግሞ በነገራችን ላይ ሻዩን ሳፈላ ሻይ ቅመም ጨምሬበታለሁ አለች ኖ ሻይ ቅጠል ስለጨመረ ሻይ ቅጠል ስለገባ ሻይ ቅጠልና ሻይ ቅመም ይጋጫሉ ምትል ከሆነ ይሄ አንተ ያስተሳሰብ ችግር ይኖራል ማለት ነው የግለሰቡ ማለት ነው ስለዚህ አሁን አይሻ እየነገረችን ያለው ሻዩን በምን መልኩ እያፈላች እንደሆነ ዝርዝር ሂደቱን እየገለጸችልን ያለችው ልክ በዚህ መልኩ ቁርአንም የሰው ልጅ በምን መልኩ እንደተፈጠረ ዝርዝር ሁኔታውን ነው እያብራራልን ያለው ቁርአን የተሟላ የህይወት መመሪያ ነው ብለናል ስለ እያንዳንዱ ነገር ማብራሪያ የሚያክል የሚሰጥ መጽሐፍ ነው ከዛ አንፃር የሰው ልጅ ከምን እንደተፈጠረ ከመጀመሪያው እስከ መጨረሻው ስቴፕ ውብና ድንቅ በሆነ አገላለጽ አብራርቷል እውነታውን ገልጿል ስለዚህ ኮንትራዲክሽን ግጭት ሳይሆን ይሄ ኮንትራዲስቲንክሽን ተብሎ ነው የሚጠራው ማለት ነው የሚጠራው በአደም አለይሂ ሰላም ዙሪያ ብንመለከት አደም አለይሂ ሰላም ካፈር ተፈጠረ ሲባል እንዲሁ ካፈር እኮ አልተገኘም እንዲሁ ካፈር አልተገኘም አፈሩ ላይ ውሃ ተጨምሯል ውሃው ደግሞ ካፈሩ ጋር ሲቆራኝ ጭቃ ይሆናል ጭቃው ደግሞ ለጥቂት ጊዜ ሲቆይ ይደርቃል ከዛ በኋላ ደግሞ ምንድን ነው የሚሆነው የሚሸት ነገር ይኖራል እኮ ጠረን ይኖራል አይደል ቁርአን ይሄንን ስቴጆች ነው የገለጸው ይሄንን ሁኔታዎች ነው ያብራራው ስለዚህ በቁርአን አስተምሮት ውስጥ አራት አይነት አፈጣጠር አለ አንደኛው ያለ አባት ያለ እናት አደም አለይሂ ሰላምን ካፈር ፈጥሮታል ሱረቱ ኒሳ ምዕራፍ 4 ቁጥር 1 ከዛ በኋላ ከአደም አለይሂ ሰላም ጎን ያለ ሴት ከወንድ ብቻ አስተውል ያለ ሴት ከወንድ ብቻ እናታችንን ሐዋን አስገኝቷታል ለዚህም ሱረቱን ኒሳ ምዕራፍ 4 ቁጥር 1 ላይ መረጃ ማቅረብ ይቻላል ከዛ ወንዱና ሴቶቹ ማለትም አዳምና ሔዋንን በማቀላቀል ደግሞ በምድር ላይ የምናየው ፍጥረታቶች ሁሉ አላህ Subhanahu Wa Ta'ala በተነ ለዚህም ደግሞ ሱረቱን ኒሳ ምዕራፍ 4 ቁጥር 1 ላይ እውነታውን እናገኘዋለን ሱረቱል አዕራፍ ምዕራፍ 7 ቁጥር 189 ላይ ያብራራል ስለዚህ የሚጠቁመው ምንድነው አሁን ሶስት አይነት አፈጣጠር መመልከታችን ነው ቅድምም ብዬ ነበር ከወንድ ብቻ ያለ ሴት ሐዋን አስገኝቷን ነበር አሁን ደግሞ ያለ ወንድ ከሴት ብቻ ከመርየም ማህፀን ኢሳ አለይሂ ሰላምን በተአምራዊ መንገድ አስገኘው አራት አይነት የቁርአን የሰው ልጆችን አፈጣጠር ታሪክ እየተረከልን ነው አራት አይነት ማለት ነው ያለ አባት ያለ እናት አደም አለይሂ ሰላም ከአደም አለይሂ ሰላም ጎን ያለ ሴት ከወንድ ብቻ ሐዋን ከዛ በኋላ ሁለቱን በማቀላቀል በምድር ላይ ፍጥረታትን በተነ ከዛ በኋላ ሔዋን ተቃራኒ ይፈልግ ነበር ስለዚህ ያለ ወንድ ከሴት ብቻ ኢሳ አለይሂ ሰላም ፈጠረ ኢሳ አለይሂ ሰላምን ሲፈጥረው አላህ ሱረቱ ኒሳ ምዕራፍ 4 ቁጥር 59 ላይ በኢሳ አለይሂ ሰላም አፈጣጠር ጉዳይ ምንድነው ያለው ምናልባት ኢሳ አለይሂ ሰላም ከአባት መፈጠሩ ልዩ አለመሆኑን ሲገልጽ ምን ይላል በሱረቱ ኒሳ ምዕራፍ በሱረቱ አልኢምራን ምዕራፍ 3 ቁጥር 59 ላይ ሱረቱ አልኢምራን ምዕራፍ 3 ቁጥር 59 ላይ the likeness of Jesus is like that of Adam የኢሳ አለይሂ ሰላም አፈጣጠር አላህ ዘንድ ልክ እንደ ኢሳ አለይሂ ሰላም ነው Allah has created Adam from dust Allah Subhanahu Wa Ta'ala አደምን ካፈር ፈጠረው and he said to it be and he was ከዛም ለርሱ ሁን አለ ወዲያውም ሆነ ይላል ስለዚህ ሁን በሚል ቃል አደም አለይሂ ሰላምም ሆነ ኢሳ አለይሂ ሰላም ተገኝቷል ሁለቱም ያለ አባት ነው የተገኙት ይሄንን ሁኔታ ቁርአን በሰፊው በተነታየ ቁርአን ውስጥ ይገልጿል ስለዚህ ኤምብሪዮሎጂ ዘርፍ የሚያስተምረው ይሄን ነው ኮንትራዲክሽን ሳይሆን ኮንትራዲስቲንክሽን ነው ማለት ነው አላህ knows best አላህ ያውቃል ጣት አሻራ ጋር በተያዘ ሁላችንም እጃችን ላይ እንደምንመለከተው የተለያዩ በሚሊዮን የሚቆጠሩ ፍጥረቶች የተለያዩ አሻራዎች እንዳሏቸው ሳይንስም የተለያዩ ነገሮችን በተለይ መታወቂያም ስታወጣ ግብርም ስትከፍል እንደዚህ አሻራህን የምታሳርፍበት ሁኔታ አለና ያ የመለያ ቁጥር ተደርጎ ነው የሚወሰደው የጣት አሻራ ዘመናዊ ሳይንስ እንዴት ይገልጸዋል In the name of Allah, the most gracious, the most merciful. በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነ ፊንገርፕሪንት የጣት አሻራን አስመልክቶ ዘመናዊ ሳይንስ ምን ይላል የሚለውን በቅድሚያ ብንመለከተው መልካም ነው it is in 1880 1880 ነበረ ለመጀመሪያ ጊዜ ፍራንስ ጎልደን ተብሎ የሚጠራ ግለሰብ ለዓለም የጣት አሻራን ያስተዋወቀው የጣት አሻራ በ1880 ነው ለዓለም ሁሉ
ይፋ የሆነው የተገለጸው ይሄን ሁኔታ ማለት ነው። ፍራንስ ጎልደን ይሄን ሁኔታ ለዓለም ካሳወቀ በኋላ ይሄ የጣት አሻራ ወይም fingerprint it became the scientific method of identification ሰዎችን የመለያ ሳይንሳዊ ዘዴ ሆኖ እያገለገለ ነው ያለው። ለምሳሌ FBI ብትመለከት በጣት አሻራ ነው እያንዳንዱ ነገር የሚሰሩት። ይሄ ለምንድን ነው ሲባል የጣት አሻራ በሚሊዮን የሚቆጠሩ ያንን ሰው የጣት አሻራን አምጥተ በሚሊዮን የሚቆጠሩ ሰዎችን ብትሰበስብ በፍጹም አንድ አይነት መሆን አይችልም። በፍጹም ማለት ነው። ይሄ ዘመናዊ ሳይንስ የደረሰበት እውነታ ነው። ቁርአን የዛሬ 1432 ዓመት ይሄንን ሁኔታ በቁርአን ውስጥ ያብራራል። It mentioned in Surah Qiyamah chapter number 75 verse number 3 to 4 በሱረቱ ቂያማ ማዕራፍ 75 ከቁጥር 3 እስከ 4 ላይ እንዲህ የሚል ቃል ታገኛለህ። Does man think that we will not assemble his bones የሰው ልጅ አጥንቱን ማነሰበስብ አድርጎ ገመተ አሰበን እንዴ ይላል አላህ Subhanahu Wa Ta'ala። የቁርአን አንቀጽ የወረደበት ሰበብ ንዙል ወይም ምክንያቱ ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም ስለ ሰው ልጅ ዳግም መቀስቀስ ሲያስተምሩ ዳግም ተቀስቅሶ በጌታ በአላህ Subhanahu Wa Ta'ala ዘንድ ለፍርድ እንደሚቆም ውጤት የሚታይበትና የሚስተዋልበት እለት እንዳለ ለሰው ልጆች በሚያስተምሩበት ጊዜ ከኢማን ወይም ደግሞ ከአርካኑል ኢማን ከኢማን መሰረቶች መካከል አንዱ ስለሆነው ስለ ቂያማ በሚያስተምሩበት ወይም ስለ ትንሳኤ በሚያስተምሩበት ጊዜ ሰዎች ያስተባብላሉ። ሰዎች ይሄንን ንግግራቸውን እንደ ቀልድ አድርገው ይቆጥሩት ነበር። ታዲያ ይሄንን እንደ ቀልድ አድርገው የሚቆጥሩት ከእስልምና የኢማን መሰረቶች መካከል አንዱ የሆነው ስለ ቂያማ ወይም በቂያማ ቀን የማመን ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም ያብራሩላቸው ነበር። አንድ ሙስሊም ሊሆን የሚችለው ምንድነው በለተ ቂያማ ቀን እስካመነ ድረስ ነው። ስድስቱን የኢማን አርካኖች እስካሟላ ድረስ ነው። ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም ዘንድ እንደምታስተውሰው ጅብሪል ዐለይሂ ሰላም መጥቶ የጠየቃቸው ጥያቄ ነበረ በሰሂህ ቡኻሪ ላይ የተጠቀሰ ማለት ነው። It mentioned in Sahih Bukhari volume 1 chapter number 2 hadith number 47 በሰሂህ ቡኻሪ volume 1 ማዕራፍ 2 ያደስ ቁጥር 47 ላይ እንዲሁም ደግሞ It mentioned in Sahih Muslim volume 1 chapter number 1 hadith number 4 በሰሂህ ሙስሊም volume 1 ማዕራፍ 1 ያደስ ቁጥር 4 ላይ የተዘገበ ሐዲስ ነው። ታዲያ ጅብሪል ዐለይሂ ሰላም ነብዩ ዐለይሂ ሰላቱ ወሰለም what is faith ኢማን ማለት ምን ማለት ነው ብሎ ጠይቃቸው ነበር። ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም ማርና ወተት በሚያፈሰው አንደበታቸው ይሄንን ምላሽ ሲሰጡ ምን ነበር ያሉት? faith is to believe in Allah faith ወይም ኢማን ብሎ ማለት በአላህ አዳዊነትና ብቸኝነት ልታመን ነው and to believe in his angels እሱ በፈጠራቸው የተለያየ ሥራ ድርሻ ባላቸው መላእክቶች ልታመን ነው and his books እሱ ባወረዳቸው መለኮታዊ መጻሕፍት ልታመን ነው and his messengers እሱ በላካቸው መልእክተኞች የሰው ልጅ ከቀን ጎዳና የሚጠሩ ከእምነት ጽልመት ወደ እምነት ብርሃን የሚያስገቡ መልእክተኞች እንደላከ ልታመን ነው and it is to believe the day of resurrection በዕለተ ቂያማ ቀንም ልታመን ነው ዳግም ትንሳኤ እንዳለ መቀስቀስ እንዳለ ልታመን ነው and it is to believe predestination በቀዳው ቀደር ልታመን ነው በማለት ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ሁኔታ ገልጸውታል። ቁርአን በሱረቱ በቀራ ምዕራፍ 2 ቁጥር 285 በሱረቱ ኒሳ ምዕራፍ 4 ቁጥር 136 ላይ በቂያማ ቀን ወይም ትንሳኤ ቀማምን ግዴታን አድርጓል። ታዲያ ነብዩ አለይሂ ሰላቱ ወሰለም ይሄንን መለኮታዊ አስተምሮት ለሰዎች ሲያብራሩላቸው እንደ ቀልድ የመለከቱት ነበር፣ ያፌዙባቸው ነበር። እንዴት ነው ከአእምሮ በላይ የሆነ ነገር ነው። ይህ የሩቅ መመለስ ነው። ሰው ከሞተ በኋላ አፈር ከሆነ በኋላ አጥንቱ ከበሰበሰ በኋላ ዳግም አጥንቱ ተገጣጥሞ ጅማቱ ተስተካክሎ ከዛ በኋላ ሙሉ ሰው ሆኖ ቆሞ ከጌታው ዘንድ ጥያቄ ይቀርብበታል ማለት ይሄ በጣም የማይታሰብ ነገር ነው ብለው ይገምቱና ያስቡ ነበር። በአንደበቶቻቸውም ይሄንን ይገልጹ ነበር። ታዲያ ጌታችን አላህ Subhanahu Wa Ta'ala በሱረቱ ቂያማ ምዕራፍ 75 ከቁጥር 3 እስከ 4 ምን አላቸው? Does man think that we will not assemble his bones የሰው ልጅ አጥንቱን ማነሰበስብ አድርጎ ቆጠረን ገመተን እንዴ? Yes we are able to do that እኛ በርግጥ አጥንቶቹን ከስፍራዎቹ ሰብስበን መቅጠም ላይ በርግጥ ቻዮች ነን። አላህ ቻዮች ነን። እንደውም ይባስ ብሎ አላህ ምን አለ? ይሄ አጥንቱን ፈልጎ አጥንቱን ገጣጥሞ ሙሉ ሰው ማድረግ ለኛ እጅግ በጣም ቀላል ነገር ነው። even to proportion to his finger tip አይደለም አጥንቱን ይቀርና የጣት አሻራቸውን እንኳን ሳይቀር ቦታው ላይ እንመልሳለን። የጣት አሻራዎች እንኳን ሳይቀር ሰክተን እንመልሳለን ማለት ጌታችን አላህ Subhanahu Wa Ta'ala ይገልጻል። ታዲያ ጌታችን አላህ Ta'ala ሱረቱ ቂያማ ምዕራፍ 75 ከቁጥር 3 እስከ 4 የዛሬ 1432 ዓመት ላይ የጣት አሻራ ብሎ ለምንድን ነው የገለጸው ሲባል ቅድም አስቀድሜ በ1880 በፍራንስ ጎልደን በዘመናዊ ሳይንስ ጥናት እንደተረጋገጠው አሁንም ሳይንስ የመታወቂያ ልዩ መገለጫ ያደረገውን የጣት አሻራ የሚገለገልበትን ቁርአን የዛሬ 1432 ዓመት ገልጿል። በሚሊዮን የሚቆጠሩ በቢሊዮን የሚቆጠሩ ሰዎች የጣት አሻራቸው የተለያየ ነው። ፍጹም አንድ አይነት አይደለም። የተለያየ የጣት አሻራቸውን እንኳን እንመልሳለን፣ በስፍራው እናገናኛለን። አጥንትማ የኔና ያንተም እኮ ተመሳሳይ ነው። በጣም ቀላል ነው። ይሄንን አጥንት መገንባት፣ ይሄንን ሰው መፍጠር፣ ዳግም መቀስቀስ እጅግ በጣም ኢዚ እና
ቀላል ነገር ነው። ነገር ግን የጣት አሻራው በሚሊዮን የሚቆጠሩ ሰዎች የተለያየ የጣት አሻራቸውን እንኳን ዳግም መልሰን የመቀስቀስ ብቃቱና ችሎታው አለን በማለት ከምንም ነገር ያስገኘ ሰማያትና ምድርን ያለ ምሰሶ ያቆመው የሰው ልጆችን በምድርና በሰማይ ላይ በምድርና በሰማይ መካከል ፍጥረታትን የበተነ ምድር ላይ የሰው ልጆች እንዲኖሩ ያደረገ ህልውና የለገሰ ለእያንዳንዱ ፍጥረት ይህ ጌታ አላህ ሱብሓነሁ ወተዓላ ዳግም ሊቀሰቀሰው በፍርድ ቀን ዳግም እሱ ፊት ሊያቆመው እንደሚችል ኃያል ጥበበኛ መሆኑን ይገልጻል። እና እዚህ ስፍራ ላይ የጣት አሻራን የዛሬ 1432 ዓመት ቁርአን ገልጾታል፣ አብራርቷል። ዘመናዊ ሳይንስን በቅርብ ሁኔታ ገልጾታል። ይህም የሚጠቁመው የቁርአን ታላቅነት ድንቅነትና ቁርአን ዘመናዊ ሳይንስ በቅርብ የደረሰባቸውን ሁኔታዎች አስቀድሞ የገለጸ ድንቅ ብቸኛ መለኮታዊ ሃይማኖት ኢስላም እንደሆነ ድንቅ መለኮታዊ መጽሐፍ ደግሞ የጌታችን አላህ Subhanahu Wa Ta'ala ንግግር ቅዱስ ቁርአን መሆኑን የሚጠቁም ነው ማለት ነው። አላህ knows best አላሁ ተዓላ የበለጠ ያውቃል። በአንድ የቁርአን አንቀጽ ውስጥ የሰው ልጅ በሶስት ጨለማዎች ፈጠር ነው በማለት ቁርአን ይገልጻል። ከዚህ አንፃር ይህን አገላለጽ ዘመናዊ ሳይንስ እንዴት ይመለከታል? Zumar chapter number 39 verse number 6 It is he who creates you in your mother's womb creation after creation in three darkness እርሱ አላህ Subhanahu Wa Ta'ala በእናቶቻችሁ ማህፀን የፈጠራችሁ ነው በሶስት ጨለማዎች ውስጥ ይላል። በሶስት ጨለማዎች ውስጥ ፕሮፌሰር ኪዝሞር ተብሎ የሚጠራው ታላቅ የኤምብሪዮሎጂ ሊቅ ቅድም አስቀድሜ የገለጽኩት ማለት ነው ስለ ፕሮፌሰር ኪዝሞር ይህ ግለሰብ ቁርአን ውስጥ ሱረቱ ዙመር ምዕራፍ 39 ቁጥር 6 ላይ ያለውን በሶስት ጨለማዎች ውስጥ ተፈጠርናችሁ የሚለውን በዘመናዊ ሳይንስ ጥናት አረጋግጦታል። ዘመናዊ ሳይንስም ይህንን ሁኔታ ያምናል። የሰው ልጅ ሶስት ጨለማዎችን አልፎ ነው የሚመጣው። ቁርአንም የዛሬ 1432 ዓመት ይህንን ሁኔታ ገልጿል። ታዲያ ፕሮፌሰር ኪዝሞር ዘ ዴቨሎፒንግ ሂውማን በሚለው መጽሐፋቸው ላይ እነዚህ ሶስት ጨለማዎች ምኖች እንደሆኑ ዘርዘር ማብራሪያ ሰጥተዋል። እነዚህ ሶስት ጨለማዎች ብሎ ቁርአን የገለጻቸው አንደኛ the veil ነው፣ ሆድ ነው፣ የሴቷ ሆድ ነው። ሁለተኛ it is the womb የሴቷ ማህፀን ነው። ስለዚህ ሆድ የሴቷ ማህፀን and the amniotic membrane ከዛ በኋላ የእንግዴ ልጅ ተብሎ የሚጠራው ነው። በእነዚህ በሶስት ጨለማዎች ውስጥ ፈጠርናችሁ ብሎ ጌታችን አላህ Subhanahu Wa Ta'ala ይገልጻል። ፕሮፌሰር ኪዝሞርም ዘ ዴቨሎፒንግ ሂውማን በሚለው መጽሐፋቸው ላይ ይሄንን ሁኔታ ይገልጿል። ዘመናዊ ሳይንስም ይሄንን ሁኔታ ይቀበላል። ስለዚህ የሰው ልጅ ሶስት ጨለማዎችን አልፎ ነው የሚመጣው። ሶስት ጨለማዎችን አልፎ ነው የሚመጣው። የሚያጅበው የሚገርመው ግን በዚህ መልኩ የተፈጠረው የሰው ልጅ ጌታውን ማስተባበሉ ከጌታው ትእዛዝ ማፈንገጡ እጅግ በጣም አጃይብ ነው። ሁላችንም በጌታችን በአላህ Subhanahu Wa Ta'ala ትእዛዝ ስር በሱ ጥላ ስር ምን ኖር ያድርገን ነው። والله اعلم። ተመልካቾቻችን ይህንን ፕሮግራም ማዘጋጀት ይህንን የእንግዳችንን ፕሮግራም ዘመናዊ ሳይንስና ቁርአን በሚል ርዕስ ማዘጋጀት የወደድንበት ምክንያት በርካታ ተመልካቾች ከዚህ ርዕሰ ጉዳይ ጋር በተያያዘ ግልጽ የሆነ አመለካከት እንዲፈጥሩ ለማስቻል የተዘጋጀ ፕሮግራም ነው። ከዚሁ ጋር በተያያዘ ደግሞ በርካታ የሳይንስ ምሁሮች የሃይማኖት ተመራማሪዎች በየቤታችሁ ሆናችሁ የምትከታተሉት ተመልካቾቻችን ቀደም ሲል ስናነሳቸው የነበሩት ቁርአንና ዘመናዊ ሳይንስ ያላቸውን ስር የሚያሳዩ በርካታ መጽሐፎች ይኖራሉ። ቀደም ሲል ወጣት ዳኢ ኻሊድ ክብሮምም ስትገልጻቸው የነበሩ መጽሐፎች አሉ። ከዚሁ ጋር በተያያዘ ግን ተመልካቾች ቢያነቧቸው ግልጽነት ይፈጥራሉ። ከዚሁ ከዘመናዊ ሳይንስና ከቁርአን ጋር ያሉ ግልጽነቶችን ለመፍጠር ያስችላቸዋል የምትላቸው መጽሐፎች ካሉ እነሱን ለተመልካቾች አካፍልልን። ቢስሚላህ ያው በንግግር ውስጥ የጠቀስኳቸው መጽሐፍቶች አሉ። ከነዛ መጽሐፍት ባሻገር መጠቆም የምንችለው መጽሐፍ አለ። ትልቁና ዋነኛው መጽሐፍ ግን ቁርአን ነው፣ የመጀመሪያው ማለት ነው። መጀመሪያ ላይ ሊጠቀስ የሚገባው ሰዎች ሊያነቡት ሊያውቁት የህይወት መመሪያቸው ሊያደርጉት ሊገነዘቡት የሚገባው ከጌታቸው ከአላህ Subhanahu Wa Ta'ala ዘንድ የመጣላቸው ደብዳቤ ነው። ዛሬ ከጀርመን አንድ ሰው ደብዳቤ ቢልክልህ ያንን ደብዳቤ በአንተ በማታውቀው ቋንቋ ከሆነ ቋንቋውን ለማስተርጎም የግድ ይላል። ምክንያቱም ጓደኛ ከጀርመን የላከውን በውስጡ ያስቀመጠውን ሐሳቦች ያሰፈራቸውን መልእክቶች ለማወቅ ጉጉት ስለሚኖር ይህን መጽሐፍ ከቻልክ ወደ አስተርጓሚ ዘንድ ሄደህ አስተርጉመ መልእክቱን ለመረዳት ጥረት ታደርጋለህ። ታዲያ ከሰባት ሰማያት ሰንጥቆ የመጣው በአላህ Subhanahu Wa Ta'ala ዘንድ የተወረደው ድንቅ መጽሐፍ ቁርአንን ደግሞ ማንበብ የግድ ነው የሚሆነው። ስለዚህ ቁርአን የጌታን የአላህ Subhanahu Wa Ta'ala ድንቅ ተአምራቶች ዘመናዊ ሳይንስ በቅርብ የደረሰባቸውን አስቀድሞ ቁርአን መግለጹን ለማወቅ መጀመሪያ ቁርአን ማንበብ ነው። ምክንያቱም ቁርአን ከታላቅ ከሆነው ከጌታችን ከአላህ Subhanahu Wa Ta'ala ዘንድ በታላቁ መልእክተኛ በጅብሪል አለይሂ ሰላም አማካኝነት በታላቁ ወር በረመዳን ወር በታላቁ ነብይ በነብዩ ሰለላሁ ዐለይሂ ወሰለም በታላቁ የነብዩ ሰለላሁ ዐለይሂ ወሰለም ኡማ ወይም ደግሞ ህዝብ ላይ የወረደ ታላቅ ድንቅ መጽሐፍ ነው። ስለዚህ ይህንን መጽሐፍ ይህንን ቁርአን ማገላበጥ ማየት ማንበብ መረዳት ከሁላችንም የሚጠበቅ
ኃላፊነት ነው የሚሆነው ነው። ምክንያቱም ቁርአን ለዓለማት ሁሉ የተወረደ መጽሐፍ ስለሆነ በሱረቱ በቀራ ምዕራፍ 2 ቁጥር 185 በሱረቱ ኢብራሂም ምዕራፍ 14 ቁጥር 1 ላይ በሱረቱ ኢብራሂም ምዕራፍ 14 ቁጥር 52 በሱረቱ ዙመር ምዕራፍ 39 ቁጥር 41 በሱረቱ ቀለም ምዕራፍ 68 ቁጥር 52 ላይ ቁርአን ለዓለማት የተወረደ መጽሐፍ መሆኑን ይገልጻል። በሱረቱ ኢብራሂም ምዕራፍ 14 ቁጥር 1 ላይ መግቢያው ላይ አሊፍ ላም ራ we have revealed this book to you that you may bring mankind from darkness to light የሰው ልጆችን ከጨለማ ወደ ብርሃን ሰገነት ታወጣቸው ዘንድ ከጌታ ወይም በጌታ ፈቃድ የተወረደ መጽሐፍ ነው በማለት ቁርአኑን ይገልጻል። ስለዚህ አንደኛ ቁርአንን ማንበብ ነው። ሁለተኛ ቁርአንና ዘመናዊ ያላቸውን ትስስር የሚገልጹ በርካታ መጽሐፍቶች የተጻፉ አሉ። እነዚህ መጽሐፍቶች እንዲያነቡ አድማጮች ተመልካቾችን እጋብዛቸዋለሁ። በተለይ ዶክተር ቡካይ የጻፈው መጽሐፍ አለ ዘ ቁርአን ኤንድ ሞደርን ሳይንስ የሚል the Quran and modern science የሚል ቡካይ የጻፈው መጽሐፍ አለ። በነገራችን ላይ ዶክተር ቡካይ ሙስሊም አልነበሩም መጀመሪያ ላይ ማለት ነው። በጣም የሚያስገርመው የዶክተር ቡካይ መጽሐፍን ስታነብ የምትገነዘባቸው እውነታዎች አሉ። ይህ ምንድነው? ዶክተር ቡካይ በ50 አመታቸው ነው ቁርአንን መቅራት የጀመሩት። ቁርአን መቅራት የጀመሩት በ50 አመታቸው ነው። ቁርአንን በ50 አመታቸው ቀርተው ግን በጣም አስገራሚ የሆኑ በቁርአንና በሳይንስ መካከል ያላቸውን ትስስር የሚያሳዩ በርካታ መጽሐፍቶችን ጽፈዋል። ከነዛ መካከል ዘ ቁርአን ኤንድ ሞደርን ሳይንስ ቁርአንና ዘመናዊ ሳይንስ የሚል መጽሐፍ አላቸው። ሁለተኛ በዶክተር ቡካይ የተጻፈ መጽሐፍ the bible the quran and the modern science የሚል 253 ገጽ የያዘ መጽሐፍ በጣም ቆንጆ መጽሐፍ አላቸው። ቁርአንና ዘመናዊ ሳይንስ ያላቸውን ትስስር የሚያሳይ መጽሐፍ ነው ይህ መጽሐፍ። ሌላው a brief guide የሚል መጽሐፍ አለ a brief illustrated guide to understanding Islam a brief illustrated guide to understanding Islam የሚል መጽሐፍ አለ። አድማጭ ተመልካቾች ይህንን መጽሐፍ ቢያነቡትም ቁርአንና ዘመናዊ ያላቸውን ትስስር በተለይ በኤምብሪዮሎጂ ዘርፍ እንዲሁም ተራሮችና ምድር ያላቸውን ቁርኝነት የሚያሳይ መጽሐፍ ነው። this is the truth እውነታው ይህ ነው የሚል በአብዱላህ የተጻፈ መጽሐፍ አለ። ይህ መጽሐፍ እጅግ በጣም ቆንጆ መጽሐፍ ነው። this is the truth እውነታው ይህ ነው የሚል መጽሐፍ አለ። እሱ መጽሐፍ ተመልካቾች ቢያነቡት ብዙ ቁም ነገሮችን ቁርአንና ዘመናዊ ሳይንስ አስመልክቶ የተጠቀሱ በርካታ ነጥቦች አሉ። ሌሎችም መጽሐፎች አሉ ሊነበቡ የሚገቡ። ለምሳሌ የዶክተር ዛኪር ናይክ መጽሐፍ the Quran and the modern science do they conflict or conciliation ቁርአንና ዘመናዊ ሳይንስ ይጣጣማሉ ወይስ ይጋጫሉ የሚል መጽሐፍ አለ። ይሄ እንደውም በአማርኛ ቋንቋ ተተርጉሞም በአገራችን ላይ ተሰራጭቷል እና እንግሊዘኛውም በተለይ የሚያገኝ ሰው ካለ ቢያነቡት እጅግ በጣም ቆንጆ ቀላል በሆነ አቀራረብ ቁርአንና ዘመናዊ ሳይንስ ያላቸውን ትስስር የሚያሳይ መጽሐፍ ነው። የዶክተር ዛኪር ናይክ ሲዲዎችም አሉ በዚህ ጉዳይ ላይ ማለት ነው። the Quran and the modern science conflict or cancellation ቁርአንና ዘመናዊ ሳይንስ ይጣጣማሉ ወይስ ይጋጫሉ የሚል 5 ሲዲ ነው። እጅግ በጣም የቁርአንና ዘመናዊ ሳይንስ ትስስርን የሚያሳይ በጥሩ ቋንቋ አገላለጽ የተጠቀመበት መረጃ ተኮር የሆነ የዶክተር ዛኪር ናይክ ፊልም አለ። እሱን ሲዲ ቢመለከቱ ሌሎችንም መጽሐፍቶች ኢንተርኔት ውስጥ ገብተው ቢያገላብጡ ቁርአንና ዘመናዊ ሳይንስ ያላቸውን ትስስርነት የጌታችን አላህ Subhanahu Wa Ta'ala ድንቅ ችሎታና ጥበብን የሰው ልጅ ደግሞ በእውቀቱ በቅርብ የደረሰባቸው እውነታዎች ቁርአን ውስጥ አስቀድሞ መጠቀሳቸው እንዲሁም ቁርአን ይሄ ከጌታ ከአላህ Subhanahu Wa Ta'ala ዘንድ የመጣ የሰው ልጆች ሁሉ መመሪያ አድርገው ሊይዙት የሚገባ መጽሐፍ መሆኑን የሚረዱበት ይሆናል ብዬ ተስፋ አደርጋለሁኝ። በዚህ አጋጣሚ በሳይንሱ ዘርፍ እውቀት ያላቸው ሰዎች በማብራራት ረገድ ላይ ስህተት ካለ በማብራራት ረገድ ላይ ምናልባት ምክንያቱም የሰው ልጅ ከስህተት የጸዳ ከግድፈት የተጠበቀ ስለማይሆን ማለት ነው የተሳሳተ ነው የማብራራት ዘዴ ማለት ነው። የማብራራት ዘዴ የተሳሳተ ነው ካለ የተሳሳተ ነው የማብራራት ዘዴ ያስተካከሉ እንዲረዱንና የቁርአንን ታላቅነት እንዲገነዘቡ በዚህ አጋጣሚ አደራላለሁኝ። በአላህ Subhanahu Wa Ta'ala ስም ስላደመጣችሁኝ ከልብ አመሰግናለሁ። والله اعلم። ተመልካቾቻችን እየተከታተላችሁ የነበራችሁት በቢላል ኮሙኒኬሽን እየተዘጋጀ የሚቀርብላችሁ የቢላል ሾው የእንግዳችን ፕሮግራም ነው። ቁርአንና ዘመናዊ ሳይንስ ያላቸውን ትስስር የሚያሳዩ ነጥቦችን እያነሳን ነበር በ3 ተከታታይ ክፍል ቆይታ ስናደርግ የነበረው። መሐመድ ስራጅ በመስተንግዶ አብራችሁ ነበር። በአስተምሮቱ ደግሞ ወጣት ዳይ ኻሊድ ክብሮም ከኛ ጋር ቆይቷል። በእነዚህ የ3 ተከታታይ ክፍሎች በሳይንሱ ዘርፍም ይሁን በሃይማኖት ምርምር ውስጥ ያላችሁ ሰዎች ያላችሁ ሐሳብ ካለ በስልክ አድራሻችን ልታደርሱን ትችላላችሁ። ሌሎችም ተመልካቾቻችን ይህንን ርዕሰ ጉዳይ በተመለከተ ጥያቄ ካላችሁ በቀጥታ ከእንግዳችን ጋር የምናገናኛችሁ ነው የሚሆነው። ስለተከታተላችሁን በአላህ ስም አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።